እኛ አምባዎች ነን። አንድ ታሪክ፣ አንድ ሀገር፣ አንድ ቤተሰብ የሆንን ዛሬም አብረን ነን። ይህ የአምባ ልጆችና ሕይወት ታሪክ ነው። በደስታ የጀመረ ዘላቂ ወዳጅነት፣ በሥራ ማደግ፣ ለስኬት መብቃት። ሰላም ነው ወንድሜ? ሁሉ ሰላም? እንዴት ናችሁ? እናመሰግናለን ወንድማችን። በሰዓቱ ነው የደረስከው። ያው ቀደም ብለህ ብትመጣ ኖሮ ያደክሙ ነበር። ስለዚህ እንኳንም በሰዓቱ መጣ። በጣም እናመሰግናለን። እህት ወንድሞቼንም በጣም ነው የማመሰግነው። አንደኛ ነገር ጓጉታችሁ ስለምትጠብቁ፣ ሁለተኛ ነገር ለማገዝ ለመደገፍ የምትሞክሩትን በጣም አፕሪሺየት ነው ማድረገው። በጣም ነው የማመሰግነው ሁላችሁንም። ከወንድማችን በድሉ ጋር የሚኖረን ቃለ ምልልስ አሁን እንጀምራለን። በድሉ ራስን በማስተዋወቅ ጀምርና ወደ ሌሎቹ ጥያቄዎች እንመጣለን። እሺ፣ በድሉ አየለ እባላለሁ። ድምጻዊ፣ የአብዮት ኢትዮጵያ ሕፃናት አምባ ታዳጊ ወንድማችሁ ነኝ። እሺ፣ እናመሰግናለን ወንድማችን በድሉ። አምባ መቼ ነበር የገባው? አምባ የገባሁት ከአምባ በፊት በ1978 ታጠቅ ጦር ሰፈር ስጋ ሜዳ ነው የገባሁት። አምባ የገባሁት ግን በ1984 ዓመተ ምህረት ወደ እንግዲህ መገባደጃው ላይ ነው የገባነው፣ ወደ 83 ለ84። ኦኬ፣ የት መንደር ገባህ? ቀጥታ እንደልኩኝ ዘራይ ድረስ መንደር ነው የገባሁት። ኦኬ፣ ዘራይ ስንተኛ ብሎክ? ዘራይ ሶስተኛ ብሎክ ነበርኩኝ። ዘራይ ሶስተኛ ብሎክ። ከዛ ደግሞ ሃይ ስኩል ደግሞ መንግስቱ ኃይለማርያም መንደር ደግሞ አንደኛ ብሎክ። እስቲ አገባብህን ታስታውሰዋለህ በድሉ? የተወሰነች ነገር ብትለን። አዎ፣ አገባባችን ቀጥታ ስንመጣ እኔ መጀመሪያ እንግዲህ ያው ቀጥታ ወደ አምባ ስገባ በፊት ነበር፣ ድሮ ነበር ወደ አምባ ልንገባ የነበረው እኛ ታጠቅ እያለን ወደ አምባ ነበር የምንሄዱ ተብለን ወደ 40 ምናምን ልጆች ነበረ። ከዛ በኋላ አምባ ሁሌ ነበር ጉጉቴ እና በዚህ አጋጣሚ በቃ ሙዚቃ በጣም ስለምወድ የአምባ ልጆችን ስለምከታተል ቴዎድሮስ ማሞ የሚባል ድምጻዊ ልጅ ታውቁታላችሁ? በቅጥል ስሙ አሁን ምክንያቱም በአረክተኛ ስለሆነ አየር ኃይል በቅጥል ስሙ አልጠራውም። ቴዎድሮስ ማሞ ይባላል። ጎበዝ ዘፋኝ ነበረ። አዎ፣ ለሱም ሪስፔክት ክብር ስለሚያስፈልግ ስሙን አልጠራውም። በቃ ቴዎድሮስ ማሞ የሚባል ልጅ ታጠቅ መጣና ቫኬሽን በዲ አምባ ግባ አንተ ሙዚቃ ስለምትወድ አምባ ሂድ ብሎኝ፣ ኧረ እኔ ድሮም አምባ ነው የምሄደው ምናምን ብዬ ከዛ ከታጠቅ ወደ አምባ ስንሄድ ወደ አምባ ገባን። አምባ ስገባ ኡጋዴን ነበር መጀመሪያ ስንገባ። ኡጋዴን ስገባ ሳየው በረሃ ሆነብኝ። ኦኬ፣ ይሄ ነገር እንዴት ነው አምባን የመጣሁት ኡጋዴን የመጣሁት ብዬ እስቲ ሌላኛው መንደር እንሂድ አልኩኝና ወደ ዘራይ ስንሄድ በጣም ሳበችኝ። ዘራይ ስትባይ እዚህ ነው የምገባው ብዬ ወረድኩኝ ማለት ነው። ኦኬ፣ በዛው ዘራይ መንደር ገባ። በእናንተ ምርጫ ነው ኡጋዴን? አዎ፣ በቃ እኔ እዛን ቀን ኡጋዴን ከሞርድ ብዬ ዘራይ ድረስ መንደር ዝም ሲኒው ብዬ ወደ ዘራይ ደግሞ ሄድኩኝ ደግሞ ለማየት ማለት ነው። ከዛ ሲሄድ በቃ ገና ወደ ውባ መንደር እንኳን መጣችሁ ምናምን የሚለው እንኳን ደህና መጣችሁ ወደ ውባ መንደራችን የሚለው ጋር ስገባ ደስ አለኝ። ለምለም ነው በቃ ምናምን ብዬ እዛ ግብት አልኩኝ። ኡጋዴን በወደ ደስ ይለኝ ነበረ። ኡጋዴን ሳለው ከዛ ዘራይ ገባው ማለት ነው። እንዴት ተቀበሉ ቀድሞ የነበሩ ልጆች? በጣም አሪፍ፣ በቃ አሪፍ። እኔ በጣም ተግባቢ ነኝ። ወዲያው የሚገርምክ ነገር ተፈጥሮ ሰው ጋር በጣም ተግባቢ ስለሆንኩኝ ግምጃ ድሪባ ይባላል የኛ ብሎክ ኃላፊ። በጣም ተግባባው። ወይዘሮ ፀሐይ የሚባሉ ሞግዚት ነበሩ። ባለፈው አግኝቻታለሁ ደግሞ አንድ ሞግዚታችንም ነበረች። በቃ ከሷ ጋር በዳው ተግባባው። በቃ ዘራይ በቃ ተመቸኝ። እኔ ቶሎ ነው የምቀራረበው። ከዛ ከልጆች ጋር ምናምን የአምባ ልጆች ሴቶች ያስታውሳሉ። የዘራይ ልጆች እነ መሰረት አለቻች ባለፈው ልጅ እነ ድላዊት በቃ ብዙ ልጆች ወዲያው ተግባባው። በቃ ወዲያው ተግባባው። ቆየው ማለት ነው። ኦኬ፣ በአምባ ቆይታ ከሰው ጋር አግባባለሁ። እውነት ነው። እሱ በጣም ፈጣን ነህ፣ ተግባቢ ነህ፣ ለሰዎች ደራሽ ነህ። በአምባ ቆይታ አራያ የሆነ ሰው ነበር? ለምንድን ነው አራያ? ሙዚቃ በላይፌ በማንኛውም አራያ የሆነ ሰው ካለ
አዎ አሪያ በሙዚቃ መጀመሪያ ይኸውልህ ድሮም በልጅነቴ ዘፍናለሁ ዝም ብዬ። ከዛ በኋላ ግን ማን መሰለክ የሆነኝ ዳንኤል ስብሃቱ ደስ ይለኛል ሲዘፍን። ወይንም ነግርህ ዘራይ ያለው ነው ገና ዳንኤል ስብሃቱ ሶማሊኛ ይዘፍናል፣ ትግርኛ ይዘፍናል ምናምንና አንድ ቀን ዘራይ አስተዳደር ሜዳ ላይ ሙዚቃ እየሰራ ነበር የኛ ልጆች አምባ ልጆች እነ ዘርዬ ምናምን ዋናዎቹ ቡድን በቃ እና ዳንኤል ስብሃቱን አይቼ ዳንኤል ስብሃቱ በጣም ወዳጄ ነው ወንድሜ ነው። አቦ ዛሬ ዳንኤል እንዳንተ ነው መሆኑን ፈልገው እያልኩት እሱን አራራሙኝ በቃ። ከዛ በተረፈ ሃይስኩል ስገባ ግን በጣም አሪያ የሆኑኝ ትምህርት የሰጡኝ ሞተዋል አሁን በህይወት ማናቸው ጥግተጎ ኬሚስትሪ አስተማሪያችን ማን ነበር? ኦኬ ጥግተጎ በቅጥል ስማቸው ወይም ደግሞ ዘፈን ይዘፍኑ ነበር አይደል? ቲቸር አፎርክ ቲቸር አፎርክ እስቲ ትንሽ በልልን እስቲ ታስታውሰዋለህ? ምን ወይ ካሊፕሶ ምናምን በትንሹ ነው ወይ ካሊፕሶ ምናምን ነው የሚለው። እኔ ብዙም እሱን ረስቼዋለሁ። አይገርምም? ቴንኪው ችግር የለውም። አይ ድንገትም ስለሆነ ድንገት ነው አለ። እሺ በሌላስ እንደ መግቢያ ልጽፈንላቸው። እሺ ቴንኪው። እሺ እንደ መቀበያ ማለት ነው። እሺ ለኛ ለአምባ ልጆች ፀሐዬን ልተውና አንቺ ማማ ኢትዮጵያ የኔ ከኔም አንቺም የኔ ራብ ጥማቴን አትወጂም አንቺ ጥቃቴ ሲባባ አንጀቴ ራብ ጥማቴን አትወጂም አንቺ ጥቃቴ ሲባባ አንጀቴ ነፃነትሽ ብርሃንሽ ብሩህ ወጋግንሽ አንድነትሽ ሁሌ ይኑር ለዘላለም እናት ዓለም ኢትዮጵያ የኔ አንቺ ካለሽ ሁሉ ለምኔ ኢትዮጵያ የኔ አንቺ ካለሽ ሁሉ ለምኔ ሰላም ለማምላባባም ሰላም ለማምላባባም ሰላም ጋሽዬ አባብዬ እማምዬ ተንከባከቡ ረጅም ነው ጉዞዬ ለቁም ነገር በቅቶን እንዲታይ ፍሬ የዛሬ ታዳጊ የነገ ትልቅ ሰው አደራ ተቀባይ ወገን ያሳደገው ጥሩ ፍሬ አፈራ እንድባል ተምሬ አደራ ትላለች ውድናት ሀገሬ። ሰላም በጣም የምወዳቸው መዝሙሮች ከፀሐዬ እናመሰግናለን። በጣም ነው የምወዳቸው። እሺ በድሉዬ በጣም እናመሰግናለን። እኛም እንዳንተ ቴንኪው በጣም እንወደዋለን። በዛ ላይ ደግሞ ብዙ ጊዜ ያው ስንገናኝ ስብሰባዎች ወይም ደግሞ የአምባ ልጆች የሚገናኙበት ነገር ሲኖር ብዙ ጊዜ ተሳታፊ ሆነ ታንጎራጉርልናለህ። በጣም ተዝናንተናልም በሚገባም አዳምጠነዋል ሙዚቃዎችን። ከዛ ውጪ በድሉ ያው ዝንባሌን የታወቀ ነው ሙዚቃ ላይ ነው ያለ ዝንባሌ። ታዘወትር የነበረው ነገር እስከዚህ ከሙዚቃው በተጨማሪ ነው ታዘወትረው የነበረው ነገር ይኖር ይሆን ሌላ? በቃ ሙዚቃ ውስጥ እያለው ፉጨት በጣም ዘራ እያለው በጣም ነው ታዋቂ ነኝ በፉጨት ታውቃለህ። እና ብዙ ልጆች ፉጨት አፏጭ ነበርና ኦኬ ፉጨት በጣም ነበር ማፈጨውና ደስ ይላቸዋል የኛ ልጆች። እንዳውም ብዙ ጊዜ በድሉ ሲያፏጭልን ምናምን እያሉኝ አሁን አረብ ሀገርም ውጭ ሀገርም አውሮፓም እና አሜሪካን ምልክላቸው ነበር። የሚገርምህ አሁን ትቼው ነው እንጂ ፉጨት በጣም አፏጫለሁ። ከዛ ውጪ በቃ ሙዚቃ ብቻ ነው ህይወቴ። በቃ ምንም ሌላ ተሰጥኦ ምናምን የለኝም። እስቲ ከሙዚቃው ጋር ተያይዞ የምታስታውሰው ገጠመኝ ካለ? ከሙዚቃ ጋር አምባ እያለን አምባ እያለን ማስታወስ እንግዲህ ያው የድሮ ያለፈ ነው አይደለ? አዎ የምታስታውሰው ገጠመኝ ከሙዚቃ ጋር የተያዘ? ከሙዚቃ ጋር ምን ተያያዘ መሰለክ? የገጠመንን ነው የምነግርህ። የአምባ ልጆች ብዙዎች ሙዚቀኞች የሚያውቁታል። የግንቦት በዓል ጊዜ አስታውሳለሁ። የግንቦት ሙዚቃ መዝሙር ካልዘመራችሁ ተባልን ማለት ነው።
በጣም የሚገርመኝ ነገር ማለት ነው ካልዘመራችሁ ሁሉ ሙዚቀኞች እምቢ አሉ። በቃ የኛ ልጆች እነ ኤርሚ መኛም ነሸዊት ማራን ዘፍንም ማራን ዘምር ምናምን ሲሉ እኔ ነኝ እንደውም የሚገርምክ ከዛ ተወልደ ምን እንዳለን ታውቃለህ? ማረሰው ተወልደ የሚሉት አምባ የበተነው ማለት ነው ከነራባና ጋር ተወልደ ይወለቹ በድሉ ንገራቸው አለኝ። ካል የሙዚቃ ባንድ እንዲበተን ከፈለጋችሁ መዝሙር አዘጋጅታችሁ ካልዘፈናችሁ ሙዚቃ ባንድ ይበተናል አለ። ከዛ እኔ ለነሸዊትም ለነነብዩም ለነቦልጋም ለነፋዘርም ለነግርማም ለነፎርፊንገር ምናምን ነገርናቸው እንዘምር ሙዚቃ የምትወዱ ከሆነ ወደፊት ላይፋችን እንዳይበላሽ መዘመር አለብን ተብሎ ዳዊት አፈወርቅ ይባላል ሉጋዴን መምህር ነበር ሙዚቃ አስተማሪ እናንተ ኦኬ። ከዛ በኋላ ዘራይ አስታውሳለሁ ዘራይ መድረክ ነበር የግንቦት በዓል ለመጀመሪያ ጊዜ ሲከበር 86 87 እንደዚህ 88 አልበቃ ተዘጋጅተን ዘመርን ማለት ነው። ኦኬ ከዛ በኋላ ማረሰው አንድ የሆነ ልጅኛ ልጅ ማን ይሁን ነብዩ ነው ምናምን ቤዝ ብቻ እየተጫወተ ነው እግሬን ግው አድርጎኝ የደርግ ልጅ መንግስቱ ኃይለማርያም ልጅ ነው ግንቦት ያተላል እንዴ ብሎ ያለኝን አረሰው። ነብዩ አንዱ ልጅ ነው በቃ ግው አድርጎኝ በቃ አረሰው ለመሰለክ እዛ ጋር አንባ ልጆችን እየፈራን ግንቦታያ የነጻነት ምናምን እያልን ዘመርን ማለት ነው። ኃላፊዎቹ ተደሰቱ። የኛ ልጆች ግን እንዴት እንደዚህ ምናምን ብለው ጮህብን። ይችን በሙዚቃ ህይወቴ እዛ ያለው አረሳት። ከዛ ተረፈ ግን ላይፌ ግን አዲስ አበባ ከመጣሁ በኋላ ከዛ በኋላ ያለው ደግሞ ህይወቴ ደግሞ ቀጥልልሃለሁ። እሺ ሌላስ በሌላ ህይወት እንደው የምታስታውሰው ነገር አለ ከብሎክ ከትምህርት ቤት ከነዚህ ጋር በተያያዘ? ከትምህርት ቤት ማስታወሰው በክተራ ልጆች ሲቆሙ ምናምን የኛ ልጆች ዘራይም ሆነ መንግስቱም ሆነ ምናምን እቺን ነው ማስታወሰው እንጂ ሌላ ምንም ብዙ ማስታወሰው ገጠመኝ የሚያስቅ ምናምን የሚያሳዝን የለኝም። አይገርም? ኦኬ ግን ፈኒ ነበርክ ማለት በደስታ ነበር? አዎ በድሮም እንደዛ ነኝ። አዎ በጣም አዎ። ሌላው ነገር ምን ነግረክ እንደዚህ ካልከኝማ አሁን አመጣህልኝ። ወልክ አንድ ቀን ጅግራ ነፍሱን ይማረውና ማረሳው ይወልክ አጋጣሚ ሆኖ በብሎክ እኛ በሴቶች ብሎክ አጋጣሚ አለፈን። እኔ ወሰን ገረሱ ፎርቲንገር ኩኛር ምናምን አብረን ነው እያወራን እየዘፈንን ግርማ ምናምን ሄደውና እህቶቼ እንግዲህ አብሮ አደጎቼ እህቶቼ ይቅርታና በመስኮት ምን አየን መሰለ ሌዲ ስታይል አናቅም። እኔ ሌዲ ስታይል ምናምን አላቅም። እኔ በዛን ግዛና በመስኮት ወድቆ አገኘን አንድ ቀን ነው ጅግራ ማረሰው በድሎ የማይዘፈንለት አለኝ ነፍሱን ይማሩና ምንድነው ምናምን ተባባል። እኔ አውቃለሁ ስለማቅ ይሄ ሴቶች መጠበቂያ ነው እንደዚህ ነው እንዴት አረ በመስኮት እንዴት ይጥላሉ እሱን አላቅም ማለት እሺ እህቶቻችን ማቀው ማረሰው በመስኮት ይጥሉ ነበር። ለምን እንደሆነ ግራ ይገባኛል እንዴት በመስኮት የሚጣለው። እኔ አሁን ትንሽ ልንገርክ የኛ ልጆች አንባ ልጆች ምንም አያውቁም ምስኪኖች ናቸው። ይሄን አሁን አያውቁም ነበርና እኔ አውቃለሁና ይሄ እኮ የሴቶች ምንድነው የሴቶች መጠበቂያ ያለኝ ጅግራ አፍርሶም ይሄ እንደዚህ ነው ወደፊት ካለክ እንደዚህ ታያለክ እንደዚህና ምናምን ብዬ አረሳውም እቺን ነገርና ሁሉ ጊዜ በቃ የኛ ሴቶችም እንዴት ደንታ ቢስ ናቸው እንደዚህ እንዴት ይጥላሉ ምናምን ብዬ እል ነበር ታውቃለህ። እና ካምባ ልጆች ከሴቶች ደግሞ መወዶ ደግሞ ሶፋ በአልጋ ሰርተው ቤታቸው ዳቦ ምናምን የሆነ ከምግብ ቤትም ከየትም እንዳመጣው አላውቅም ዳቦ አድርጎ ምናምን ሶፋ ወንበር ሰርተው ምናምን ሃይስኩል ይጋብዙ ነበር አስታውሳለሁ። ትገባ ነበር አንተ? አዎ እኔ ገባ ነበር። እኔ ከግባባለሁ ከሰው ጋር እያልኩ እኮ ነው በጣም ካሰረ ከኃላፊዎች ጋር ምናምን ስለምግባባ ገባ ነበር። እኔ ሶስት ያብሎክ ሴቶች ጋር ገባ ነበር አስታውሳለሁ። ኦኬ በክተር አስተቆም ነበር በድል? አዎ ቆምናለሁ እንዴ እኔ እንደውም አዲስ አለፈው ማግኝቶኛ ካሉ ነገር አዲስ አለፈው ማግኝቶኝ በጣም የደነገጥኩት መደንገጥ አይደለም። ልክ ሶስተኛ ብሎክ ሴቶች መግቢያ ላይ ቆሜ ከመደንገጤ የተነሳ ወዴት ልሂድ ይሄ በክተር አንድ ያገኙ ማለት ነው። አው ሲይዙኝ ደነገጡ። እሷ ወደ ዛፍ ላይ ልትወጣ ነበር ልጅቷ እንደው አሁን ስሟን መናገር አልፈልግም እንጂ ስማን ገጠመኞች ነው ያሉኝ አምባ ያለው ከዛው ውጪ ነው ደግሞ ከዛው ውጪ እሺ እንመጣለን ወደሱ እንመጣለን ወደሱ በአምባ ቆይታ ወቅት ማለት ነው ያው የምታንጎራጉራቸው የተለያዩ ዘፈኖች አሉና በጣም የምትወደው የነበረው ዘፋኝና ዘፈን ምንድን ነበር? በጣም ወዶ የሚገርምክ አላስቀይም ቋጡ ነው መጀመሪያ መድረክ ላይ ዘፈንኩት። እሺ የታደለ በቀለ ከዛ
እስቲ ዘለል ዘለል ነው። ዘራ የአማራ ልማት ማህበር የሚባል ነበር የዛን ጊዜ ሰራው አረጋኝና አላስቀየምኳትም ፍቅሬ ምን አስቆጣት እወዳታለሁ ምንም አልበደልኳት እሷን ትቼ ሌላ ፍጹም አልወደድኩኝ ያለኝ ስሜቴን ፍጹም አልደበቅኩኝ ምንም ብበድልሽ በኔም ብትከፊ ሚለው ዘፈን አረሰው ነበር መጀመሪያ ዘፈንኳት በጣም ቴንክ ዩ ወድድ አሁን ያለውበት ቦታ ኮንዶሚኒየም ቤት ስለሆነ ጩጩ ነው የሚለኝ ታውቃለህ ችግር የለውም እስቲ አንድ ትጨምርልን የነዋይና ያመልማልን ነው እኔ በሱ ዘፈን ነው በደንብ የማቀንደው ማውርቻ ይመስለኛል ሸጌ ከሐረናት ልጅት ከድሬናት ቆንጂት ከሐረናት ሸጋናት ሸጌ ከሐረናት ልጅት ከድሬናት ቆንጂት ከሐረናት ሸጋናት የፍቅር ሀገር ነው አቤት አቤት የተወለድሽበት አቤት አቤት አዋሽ ማዶ አቤት አቤት የተነገረለት አቤት አቤት የሸጋ ሀገር ነው አቤት አቤት ሸጋ የሞላበት አቤት አቤት ነው የሚለው እሰየኔ ሸጋ የኔ ነውና ድንገት ያሽው ልቤን ሲዘናጋ ልቤ ድሬ ወዶ ያውቀርልሽ ከዚራ ጥላው ስር ተነጥፎልሽ ነው የሚለው ዋው በጣም ዘፈኑ ነበረ እውነት ስላልጮኩኝ እንትን እንዳይላችሁ ቦታው እሺ እንትን ችግር የለውም በድሉዬ በጣም አሪፍ ነው ያለበትም ድምጽህም በጣም አሪፍ ነው ቴንክ ዩ ከሽልማት ጋር ሙዚቃ ስታቀርብ የገጠመ ነገር አለ ማለት በቀለበት የኛ ልጆች ዘራይ ስንሰራ እኔ ያው ያለው ገርል ፍሬንድ ነበረችኝ እና የዘራይ ልጅ በጣም ማረሳት እኔ ሁሉ ጊዜ አንድ ብር እንደ ቀለበት ሰርታ ትሸልመኝ ነበር የሚገርም ነገር አትፈራም እሷ ጋሻ አሰግድ ሁሌ በቃ መድረክ ሙዚቃ ካለ ዘራይ ላይ አንድ ብር እንደ ቀለበት ሰርታ ታረግልኝ ነበር እኔ ይገርም ነበር ድፍረቷ ሉዋባስ ትባላለች ማን ያምባ ልጆች አውቃለሁ በብዛት ኦኬ ምን ይሰማህ ነበር የዛኔ በጣም ነው እንጂ ደስ የሚለኝ እኔ ያው ምን ከዚህ በላይ ሽልማት የለም ምን ትላለህ ከአንድ ብርና ከሁለት ብር በላይ ሽልማት የለም እኮ አምባ ኦኬ አይ ቀለበት መሰራቱ በራሱ ደግሞ እኮ እኔ ምንም አላቀ ቀለበቱ ሰው ጓደኛዬ ስለሆነች ቀለበት ማለት በቃ ትርጉሙ የፍቅር መግለጫ ነውና ያምባ ልጅ ዋይ እሺ ምናምን የዘራይ ልጅ በተለይ አንደኛና ሁለተኛ ብሎኮች ዋይ እሺ ሸለመቸው ምናምን ሲሉ አንድ ቀን ሰምቻለሁ ወንዶቹስ ምን ይለዋል ወንዶቹ ስለሚያልቅ በጣም አሁን እኔ ከመወዳቸው በጣም ዘፈን የሚጽፉልኝ ማን እንደሆነ ታውቃለህ ያኔ ኦሮምኛ እሺ ባህሩ ነጋሽ ባለ ሐረር ልጅ እንዳለ ጠይቄ ወርቅዬ የሚገርም ነገር እነሱ ነበር ኦሮምኛ የሚጽፉልኝ ታውቃለህ ኦኬ ኦሮምኛ ያሊ ቢራን አሰፈለው የሚለውን ይጻፉልኝ ኒንዴማን በተለይ ባህር በጣም ነው የሚወደኝና ቴፕ ነበር እነ ባህር ሶስተኛ ብሎክ እነ ብርሃኔ ሀብቴ ሃይ ስኩል እሱ ነበር የሚጽፍልኝ ኦሮምኛ ዘፈን እንዳለ ጠይቄ እኔ በጣም ከመውደዱ የተነሳ እንደው ሌላ ቀን ብትጠይቀው ይነግራል እንዳለ ጠይቄ እኔ ስወጣ ያሊ ቢራን ሶባኹነ ዲስቴ አትደሙፍ ከናን ዱበቾ ዳዳቤን አትና ዱበናን ብሎ ዘፈን ዘፈን ያረሊ ስሙ ጃኬቱን ፈረፈንፈታ ሙዚቃው ገና በቃ ጃኬቱን ባህር እሱ ወርቅዬ ያረ ልጆች ናቸው ታውቃለህ ይወጣሉ ወርቅዬ ያረል ግን እንዳለ ጠይቄ ባህሩ ምናምን በቃ ወጥተው ሲያጅቡኝ ምናምን አስታውሳለሁ በቃ አረሳችሁም በቃ እኔ ኢሳያስ ንጋቱ ራሱ ኢሳያስ ንጋቱ እሺ ያረ ልጅ ነው ኢሳያስም በቃ እኔን ሳፖርት ያደርጉኝ ነበር ዘፈን ይጽፉልኛል ኦሮምኛ ይችላሉ ታውቃለህ መናገር ነው እንጂ ግጥሙ ልክ አርገው ይጽፉልኝና እኔ እንደዘፍነው እንዳጠናው ያደርጉኛል በዲ ዘፈነው በሚቀጥለው እንዲሉኝ ነበር በጣም መልካም ሰው ሞዳቸው ልጆች ናቸው ዋው በጣም አሪፍ ነው ያው በሙዚቀኛነት ደግሞ አሽቴ ነበረች የምጽፍልኝ ከሴት ደግሞ አሸቴ ነበረች የምጽፍልኝ የቴዎድሮስ ታደሰ አድናቂ ነች በሚቀጥለው ወር በድሉ እንትለኛል እሷ ነበረች የምጽፍልኝ ደግሞ ከሴት ነው ኦኬ ስለዚህ ጥሩ
የሚመግቡ ሰዎች ነበሩ ማለት ነው። አዎ እኔ በዛ ላይ የአምባ ልጆች ጋር በጣም ክሎዝ ነኝ። በቃ በጣም ቅርብ አለኝ። በጣም ነው የምወዳቸው። ምስኪኖች፣ ጨዋዎች፣ ማረምም የዋዎች ምስኪን እኔ አልነግርህም። በቃ የአምባ ልጅ በጣም ነው የምወደው። ምንም ጥርጥር የለውም። አብሮ አደጎች ወንድሞቼን አብሮ አደጎች ተጠቅም የሚያደግ ሁሉንም ነው የምወደው። በቃ ማንንም እኔ አልለይም። አይገርም ከሌ ጣን አሉትም የታወቀ ነው። አንተም እንኳን ሁሉም ሰው በጣም ሰው በዛ ነው ሴቶቹን ብትቀርባ ብትጠይቃቸው ሁሉም ሴቶች ጋር ግባባሉ። አይገርም ይሄው ሪቾም አለች። ነፍ ልጆች ናቸው። በቃ በተለይ ዘራይ ልጆች በጣም ነው የምቀራረበው። አልፎም የውጋዴ ልጆች በጣም ብዙ ምቀርባቸው አሉ ውዴ። አዎ አንተማ ከሁሉም ጋር ተግባቢ ነህ። ከሁሉም ጋርም እንትን ምን እንደገና ሁሉም ሰው ያውቃል። ቴንክ ዩ። ግን የቀለበቱ ነገር በጣም ገርሞኝ ነው ማለት ማርያምን። አዎ በቃ በየጊዜው መስራቷ ራሱ በየጊዜው መስራቷ ሙያዋ በጣም ይገርም ነው። እኔ አሁን አልሰራውም ደግሜ እሱን ቀለበት በጣም ብትገርመኝ ደፋር ነች እና የሚገርምህ አሰግድ በጣም ይገርመው ነበር። በቃ አቶ አሰግድ ዘራ ያሰራል ነበር። በጣም ነበር የሚገርማቸው ይላሉ። በቃ ድፍረቷ ማለት ነው። አዎ እኮ በጣም ተወድ ነበር ማለት ነው። አዎ እንደኔ በጣም ነበር የምወዳት እንዴ የሚገርም ቀለበት። ኦኬ በጣም ላይፍ ሆነና በቃ ከአምባ ስንወጣ ተለያየን እንጂ የነበረው ነገር ነው እንደዛ እንትን በዛን ጊዜ። አሁንም እግዚአብሔር ይመስገን የአምባ ልጅ ምርጥ ሚስት፣ ደግ፣ ሩሩ፣ በጣም የምትረዳኝ የኔን እንመጣለን ወደሱ። አዎ እንመጣለን በድሩዬ በጣም እናመሰግናለን። እንደው በአምባ ቆይታ ወቅት ማለት ነው እንደው ሳላረገው ወይም ሳልፈጽመው ብለህ የሚቆጭህ ነገር አለ? ባረገው ኖሮ ብለህ አሁን ስታስበው ማለት ነው። አዎ ባረገው ኖሮ ብዬ የምቆጨው የሚገርምህ ጓደኞቼ በሙሉ በጣም እኔ ወደኋላ እንደውም ልንገርህ ዛሬ በትምህርት ሐሳብ ነው ያለው። በጣም የሙዚቃ መሳሪያ ተማሪ እየተባልኩኝ እነ ወሰን ይውልክ እየዘፈኑ ጊታር ከኋላ ይኮረኩሩ ነበር። ፎር ፊንገርም ጊታር ይኮረኩራሉ። ልነግርህ ነው ግርማ ሰይፉም ኧረ በድ ያንተ መሳሪያ ተመኔ በጣም መስፈን ነበር የምወደውና በወቅቱ አስታውሳለሁ። በከቤ ጊዜ ነው የጀመርኩት። ከቤ እንደውም እንደዛ ነው በድሉ አለኝ በዚህ ሳምንት ኪቦርድ ፒያኖ ስትማር ባለፈው ድራም ሳይ ትራምፔትም ስሞክር ቦክስ ጊታርም ሲይዝ ምንም ሳይ ይኸውልህ በድሉ ካምባ እስከምትወጣ ድረስ አንድ ሙዚቃ እንኳን ሳትችል ልትወጣ ነው አለ። አንተ ዝም ብለህ ብቻ መስፈን አይደል መስፈን ድምጽ በኋላ እርጅና ይመጣል። ድምጽ ከሆነ ነገር ሊሆን ሀፕል ሊያደርግ ይችላል። መሳሪያ ግን ከተጫወት ግን ላይፍን ትመራለህ ምናምን ብሎኝ በህይወቴ የምቆጭ በቃ በተለይ ጅግራን ወደዋለሁ፣ ኤርሚን ወደዋለሁ፣ እነ ዘርዬን እያየው ሳክስፎን ሳልማር በመውጣቴ በጣም ነው የምናደደው። በቃ ከሁሉም ያናደደኝ ከመስፈኔ ይልቅ መሳሪያ ተጫዋች በሆን ነው ደስታዬ ነበር። በጣም ቆጨው ደሜንም በጣም ወደው መሳሪያ ነው ሳክስፎን። በቃ ተምሬ ቢሆን ኖሮ ምናምን አሁን ደሜን ምናምን ሳያቸው በቃ ምናምን ቆጫለሁ። በቃ እነሱ አሁን የደረሱበት ደረጃ ገብቷል። እንግዲህ ደሜ እኮ ኪቦርዲስት ነበር፣ ትራምፔት ነበር፣ ትሮምቦን ነበር። ይሄን ሁሉ ትቶ ነው ለዚህ ሄዶ በቃ የሚያበላውን ሳላቅ የማያበላው ላይ ዝም እየተጠምጠመ ቻሌንጅ አለው ዘፋኝነት ባይዘውሽ። ኦኬ በአካባቢ ሁሉ ብዙ ታዋቂ ደራሲዎች ምንም አሉ፣ ግን ቻሌንጅ አለው። እውነት ነው ቻሌንጅ አለው። ተዘናግተህ ነው በቃ መስፈን ደስ የሚለኝ እውነት ነው። ኦኬ እነ ግርማ እኮ ዘፈን ጠልቶ አይደለም። ግርማ እኮ ጎበዝ ዘፋኝ ነው። ፀሐዬ ታስታውሳላችሁ? ፀሐዬን ሲዘፍን ፊንገር የነ ዳዊት መለሰን ያሊብራን ሲዘፍን እንደገና ደግሞ እነ ነብዩ ውዝዋዜ ያሉ ቤዝ ጊታራቸውን ሲይዙ እንዴ ልነግርህ አልችልም እንዴ። ኦኬ ኦኬ ቀደም የቀለበት የሳንቲም ቀለበት ትሰራልኛለች አልካት። አዎ በብር እህታችን አዘውትራ የትኛውን ዘፈን ተወደው ነበር? በጣም የምትወደው አላስቀይምኳት የሚለውን ዘፈን በጣም ተወደው ነበር። የሚገርምህ እስቲ ትንሽ ትልልኝ። አላስቀይምኳትም ፍቅሬ ምን አስወጣት ወዳታለሁኝ ምንም አልበደልኳት ነሷን ትቼ ሌላ ፍጹም አልወደድኩኝ ያለኝን ጥፋቴን ምንም አልደበኩኝ
ምንም ብበድልሽ በኔ ብትከፊ ስለ ፍቅር ብለሽ ሁሉን አሳልፊ አላስቀየምኳትም ፍቅሬ ምን አስቆጣት ወዳታለሁኝ እቺ በቃ ተወዶ ነበር በቃ ብዙ ጊዜ ታስቸግር ነበር እንጣላ ነበር ምናምንና ለዚህ ነው በቃ በዚህ ነው በቃ እንትን ብላት ልቦን ማራው ወክ ምናምን ታረጉ ነበር ወይስ? አዎ አረግ ነበር። እኔ የምር ልንገርህ ጋሽ አሰግድ የፈቀደልኝ ነው የሚመስለው። በጣም እስካሁን ድረስ አመሰግናለሁ ጋሽ አሰግድ። በጣም ጋሽ አሰግድ ይወደኝ ነበርና ምንም ዝም ይለኛል። ምንም ሌላ ነገር እኮ የተፈጠረ ነገር የለም። ምንም የሚፈጠር ነገር የለም። ግን በቃ እንደዚህ ነበር የምናሳልፍ። ቦታ ምንም በቃ ከዘራይ እዛች ላይ ፍልፍ ድድ ማስጫለች ከዛ ሄደን ወኔ ታይሚንጉን ጠብቄ ነው። ከዛ በዛ ባትና ፋርጌ ምናምን በጀርባ መግባት ነው በቃ ሌላ ምንም ነገር የለም። ሪቨር ምናምን አትሄዱም? አረ ወደ የታይ ስኩል ምናምን አረ ዘርስ እንዴት የዘራይ ልጅ እንዴት ሄዳለ እንዴ? ይሄንንም የደፈርኩት እኔ እኮ አይስኩል ከገባ በኋላ ዘራይ ያለህ ነው በምታስቆማት የነበረው? አዎ አስቆሜ ከዛ አይስኩል ስገባ ነው። ከዛ በኋላ እኮ አይስኩል መጥቼ እንጂ ወደዛም ወደ ሪቨር ይጃላቅ ማለት ቤተክርስቲያን ላይ ደናቃ እንቀጣጣራለን እንጂ ወደ ሪቨር አረ ይጃላቅ ሃይስኩል ስገባስ? ሃይስኩል ከገባው በኋላማ ቤተክርስቲያን ነኝ ብዬ ጫሪ አድርጌ ደብዳቤ ምናምን ጽፋለሁ ልካለሁ ያደርሱልኛል። ከዛ በኋላ እሑድ እንገናኛለን። እንደዚህ ነው በቃ። ከዛ ከቤተክርስቲያን መጣ በ130 አድርገን በከብት እርባታ መንገድ አድርገን በኩራስ ሰፈር አድርገን እንደዚህ በዘራይ በዶሮ እርባታ አድርገን ምናምን እንመጣለን። አሁን ታገኛታለህ? ትጠያየቃላችሁ? አረ አንገናኝም የለም ብዙ አመጣኝ። አንገናኝ የራሷን ላይፍ እሷም ጀምራለች። እኔም የራሷን ላይፍ እሱ እንዳለ ሆኖ ግን መጠያየቅ እንደው ምንም ስልኳን ይኸውልህ እስከ የትግራይ ጦርነት ጊዜ ባለፈው ጦርነት ዛሬ 3 አመት 2015 13 ጊዜ ምን 20 እንባባል ነበር በወንድምነት እህትነት። በኋላ ጠፋች። ስልኳንም ቀየረች። እኔ እንግዲህ በህይወት ትኑርም አትኑር ምንም መረጃ የለኝም። ይገርም። በእርግጠኝነት አሁን የሚሰሙ እህት ወንድሞች የሆነ ነገር ያደርሷል ብዬ አስባለሁ። ምክንያቱም እህቶች እዚህ ያሉ የሆነ ነገር ይኖራል በውስጥ ትነጋገራላችሁ ብዬ አስባለሁ። እስቲ አንድ ዘፈን ዝፈንልን በድልኝ። ምን ልስፈላለት ውስታ አባባ መዝሙር ልበላቸው ምን ልበላቸው? አይ የምናዳምጣቸው ሙዚቃዎች አሉ አይደለ? አንባያለን። ከነሱ አንዱን ትዝታው ካለን በህይወት ፍጹም የማረሳሽ ውድ አገር እናት ይነው አይባል በክብረ ኩራታችን በነጻነት ስኖር በኢትዮጵያዊነታችን ያብሮ አደግ ጓደኛ ትዝታው አይለቅም ሜዳው ሸንተረሩ ሁሌ የሚናፍቀን ናፍቆቱ ያደግንበት መንደር መቼ ረሳና ልትቀን ብንባዘን ማን እንዳንቻለና ከፎይንካሽ ሁኚ ደና የምሽት ንጋት ነፋሻ አየር ከልብ የሚወደድ የሚፈቀር በአዋፋት ዝማሬ ታጅቦ ሌሊቱ ነጋ በውበት ታጅቦ ወግና ባህሉ ገራችን የአውደ ዓመት የሰንበት ህብረታችን የክረምት መጋ ባለጸጋ ኢትዮጵያ ለምለሚቷ ሸጋ አይበቃንም? በጣም ቴንኪው በድሉዬ፣ በጣም አሪፍ። እሺ ያው በጣም ደስ የሚል ነው። ያው ተቆጥኩት ነው መዘፍላችሁ። እሺ አዎ፣ አይ በጣም አሪፍ፣ በጣም ቆንጆ ነው። መቼ ወጣ ከአምባ በድሉ?